አንድ ሙስሊም ሰው ለቀልም ሆነ ለምር በስማም ካለ ይከፍራል? አዎ ይከፍራል። ቃለ ነቢይ ሰለላሁ ዐለይሂ ወሰለም መን ሐለፈ ቢገይሪላህ ፈቀድ ከፈረ ወአሽረከ። ነቢያችን ሰለላሁ ዐለይሂ ወሰለም ከአላህ ውጭ ባሉ አካሎች የማለ ሰው በእርግጥም ይከፍራል ብለዋል፣ ይክዳል ብለዋል። በእርግጥም አጋራ ወይም ካዳ። ኩፍር ግን ለሁለት ይከፈላል። ኩፍሩን አስገር ወኩፍሩን አክበር የሚሆንበት ጊዜ አለ። ትልቁ ክህደት ወይም ትንሹ ክህደት። ትልቁ ክህደት ከሆነ ኢዛ ካነ አልኩፍር ኩፍሩ አክበር هذا يعتبر مما يخرج من الملة الإسلامية كسلنا اللي أخذت كهدت يونا للزاني مالتنا إسلامان يوم يميمله سو يعني يميمل بتن أكل إذا عظمه كتعظيمه لله سبحانه وتعالى يميمل بتن نجر لك الله عندما يكبر ككبر بتن أنا يميمل بس ما ياركوت أبو أملاك إنه هنا سلم مامن وينم دقمو يسوع كريستوس أملاك إنه هنا سلم مامن إنه كالا يزاني كسلنا يوضح ነገር ግን ይሄ ሰው ያንን ካላመነበት አምላክ ያላህ ነው ይላል። ነገር ግን ይሄን ያማለው እየቀለደ ነው ወይንም እያፌዘ ነው። አንዳንድ ሰዎች በቀልድ ኢየሱስን ብለው ሊመሉ ይችላሉ፣ የተሰቀለውን ብለው ሊመሉ ይችላሉ። ወይንም እንደዚህ ቢል ይሄ ከእስልምና ይወጣል ወይ? ይሄ ከእስልምና አይወጣም። ነገር ግን ትልቅ ወንጀልን ሰርቷል። ወደ አላህ ሱብሓነሁ ወተዓላ ተውበት ሊያደርግ ይገባል። እሺ